ሰላም ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ የማሳያችሁ ይሄን የመሰለ ቆንጅዬ ለምሳ ለእራት አማራጭ ነው። ለቤት አዲስ ሆናችሁ ቤቴን ሰብስክራይብ በማድረግ ቪዲዮን ጀምሩ። ወደ አሰራሩ እንሄዳለን። እሺ፣ የሚያስፈልገኝ ቲማቲም፣ ድንች፣ ሽንኩርትና ነጭ ሽንኩርት ነው። መጀመሪያ ድንቼን ላጥ አድርጌ አዘጋጃለሁ። ቀጥዬ ደግሞ ሽንኩርቱን እልጣለሁ። ነጭ ሽንኩርታችንን እንልጣለን። በዚህ መልኩ ከጨረስን ሁሉንም አጥበን እናዘጋጃለን። አጣጥቤ ጨርሻለሁኝ። ድንቼን እከትፋለሁ። በምታዩት ሳይዝ ላይክ ኪዩብስ ነው የሚባለው። ላይክ እንደዚህ እንትን ነገር ማለት ነው። በዚህ ሳይዝ ነው የምከትፈው። ሁሉንም በዚህ መልኩ ከትፌ ጨርሻለሁ። እቃ ላይ አደርገዋለሁ። ከዛ ይሄንን አጥቤ ፓትራይ ላይ ወረቀት አድርጌያለሁ። ቅመም፣ ቆንጆ በርበሬ፣ ኦሪጋኖ ትንሽ፣ የፓፕሪካ የማያቃጥለው ቃሪያ እና ሽርክት በርበሬ፣ ትንሽ የቀረፋ ፓውደር፣ ትንሽ ጨው እና ዘይት ትንሽዬ 1 ማንኪያ የሚሆን እዛ እናቀላቅለዋለን። ያቀላቀልነው ፓትራችን ላይ አድርገን በስነ ስርዓት አስተካክለን ኦቨን ውስጥ እናበስለዋለን ማለት ነው። ላይክ እስከ 20 ደቂቃ እሳቱን ጨመር አድርገን ቶሎ እንዲደርስልን ከፈለግን እንደዛ ማድረግ እንችላለን። ከዛ የቀረውን አትክልቶች ሽንኩርቴን እከትፋለሁ። ቪዲዮ ላይ በምታዩት ሳይዝ ነው የምከትፈው። ከፍ አድርጌ ልክ ድንቹን በከተፍኩበት ሳይዝ ሁሉንም በዚህ መልኩ ከትፋለሁ። ቲማቲሜንም በዚሁ ሳይዝ ከትፋለሁ። እንደምታዩት በዚህ መልኩ ሁሉንም ከትፋለሁኝ። ነጭ ሽንኩርቴን ደቀቅ አድርጌ ከትፋለሁኝ። በዚህ መልኩ ጨርሻለሁኝ። መጥበሻዬን እጥድና ትንሽዬ ዘይት አደርጋለሁ። ዘይቱን አላበዛም። ከዛ ሽንኩርቴን እጨምራለሁ። ሽንኩርቱን ትንሽ ጠበስ አደርገዋለሁ። የዚህን ያህል ከተጠበሰ ይበቃዋል። ነጭ ሽንኩርቱን እጨምራለሁ። አብሬ ትንሽ ጠበስ አደርገዋለሁ። በምታዩት መልክ ይበቃዋል። አሁን የከተፍኩትን ቲማቲም እጨምራለሁ። አብሬ ይሄንን ማዋሃዳለሁ። ላገለባብጠው ፈልጌ ነበረ፣ ግን መጥበሻዬ ስለሚከብድ ትንሽ ቆንጆ በርበሬ፣ ሽርክት በርበሬ፣ ትንሽዬ ፓፕሪካ እዚህ ጋር የተጠቀምኩት እና ትንሽ ኦሪጋኖ፣ ጨው አድርጌያለሁ። ውሃ መኖር ስለሌለበት ትንሽ እሳቱን ጨመር አደረግና ውሃ መጠጥ እንዲያደርግልኝ አደርገዋለሁ። የጣድነውም ድንቻችን በዚህ መልኩ ደርሶልናል። እንዴት እንደሚያምር ከለሩ ራሱ ቆንጆዬ ነው። ከዛ ይሄንን ወደ ሳህን ገለብጠዋለሁ። እንደምታዩት አሪፍ ነው። ከዛ ይሄ ቁሌታችን ደርሶልናል። ያዘጋጀነውን ድንች እንቀላቅልበታለን። በዚህ መልኩ እንቀላቅለዋለን። መጥበሻ ቅጠል አረግበታለሁ። ከሌላችሁ ቅጠል አይደለም፣ ካላችሁ ግን እቃ ነው። እዛ ይበቃዋል። ቃሪያ ጨምራለሁ መጨረሻ። እዛ በዚህ መልኩ አጠናቀናል ማለት ነው።
ቀለል ያለ ግን ቆንጆ ጣፋጭ የሆነ ምግብ ነው ያዘጋጀነው። እንዴት እንደሚያምር ሲያዩት ራሱ በጣም በቃ ብሉኝ የሚል ጣፋጭ የሆነ ምግብ ሰርተናል። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ደግሞ በቤታችሁ ሞክራችሁ ኮሜንት አስተያየታችሁን ጻፉልኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።